n'inquiétez pas. On sait qui est qui critique, qui mange, qui profite et qui nous cache des choses. On joue juste le jeu, jusqu'à ce que la limite soit dépassée. On appelle ça l'intelligence de celui que vous prenez pour un con. በንጹሃን ላይ ግድያና ያስገድዶ መድፈር በመፈጸም የብዙዎችን ቤት ያጨለሙት ያገዛዙ ወታደሮች እነሆ በትናንትናው ዕለት ደግሞ የጣና በለስ ስኳር ፋብሪካ የተከለውን 245 ሄክታር የሸፈነ የሸንኮራ አገዳ ላይ እሳት ለቀውበታል። ያገዛዙ ኃይሎችን የደረሰ የሸንኮራ አገዳ ማሳ ትናንት ጥር 22 ቀን 2016 ዓ.ም ከሰዓት 10 ሰዓት አካባቢ በሳት እንዳወደሙት ነው የተገለጸው። ይህም በገንዘብ ሲተመን ወደ 860 ሚሊዮን ብር ይገምታል የሚሉት የፋብሪካው ባለሙያዎች ግምቱ ከሞላሰስና ከሌሎች ተረፈ ምርቶች የሚገኘውን ገቢ አይጨምርም ይላሉ። እጅግ አስገራሚው ነገር እሳቱን ለማጥፋት የአካባቢው ማህበረሰብ ግልብጥ ብሎ መውጣት ሲረባረብ በቅርብ ርቀት ካምፕ ሰርቶ የተቀመጠው ሰራዊት በፌዝ ነገሩን ይመለከት ነበር ያሉት የአካባቢው ነዋሪዎች ለነገሩ ራሳቸው የለኮሱትን እሳት ራሳቸው እንዲያጠፉት መጠበቅ ሞኝነት ነው ሲሉ አክለዋል።